ሁላችንም በፍጥነት መጻፍ እንፈልጋለን። ስልክ ላይም ሊሆን ይችላል፣ ኮምፒውተር ላይ በፍጥነት መጻፍ ሁሉም ሰው የሚፈልገው ነገር ነው። ስለዚህ ለምን እነዚህ ነገሮች ለማድረግ የሚጠበቅባችሁ ነገሮች አልነግራችሁም። 5 ዋና ዋና የምላቸውን ነገሮች ጠርቀምቀም አድርጌ እነግራችኋለሁ። የመጀመሪያውና ዋነኛው ምለው የፊደሎቹን ቦታዎች ማወቅ አለባችሁ። ሁል ጊዜ ስንጽፍ ወይም ሜሴጅ ስንደራረግ ልብ አንላቸውም። አንዳንድ ጊዜ እንደውም ስንጽፋቸው ራሱ ልምድ ሆነው እንይዛቸው እንችላለን እንጂ ብዙዎች ሰዎች ስራዬ ብለው የሚያዩዋቸው ሰዎች እያሉ። ስለዚህ እናንተ ለምን አንድ ጊዜ ስራዬ ብላችሁ እዩዋቸው፣ ሸምዟቸው፣ ከዛ በኋላ አንድ ስቴፕ ወደፊት ትላላችሁ ማለት ነው። ሁለተኛውና ብዙ ሰው ሲሳሳት የምመለከተው ነገር ደግሞ ኪቦርድን ወይም ደግሞ እጃችሁን እያያችሁ መጻፍ። እንደዛ ታረጉ እጃችሁ በጣም ቀስ እያለ ይመጣል። ለዛ እናንተም ደግሞ ስህተታችሁን አትመለከቱም። ይህን ከምታረጉ ቀጥታ ስክሪን እየተመለከታችሁ የምትጽፉትን ነገር እየተከታተላችሁ መጻፍ አለባችሁ። ሶስተኛው ደግሞ እጃችሁን ወደ ሆምሮ መመለስ ማለት ነው። ሆምሮ የሚባሉት ኤኤስዲኤፍ ከዛ ጂ እና ኤችን ትዘሉና ደግሞ ጄኬኤል እና ሴሚኮለን እና ኮለን ያሉበት ፓርት ላይ ይቀመጣሉ ማለት ነው። እጃችሁ ግራ እጃችሁ ኤስዲኤፍ ላይ ይቀመጣል፣ ቀኝ እጃችሁ ደግሞ ጄኬኤል እና ሴሚኮለን ያሉበት ፓርት ላይ ይቀመጣል ማለት ነው። እንደዛ በማድረግ እጃችሁ እዛ በተቀመጠ ቁጥር አእምሯችሁ ቦታውን እያለመደ ይመጣል የኪቦርዱን። ከዛ በኋላ እናንተ ጣቶቻችሁን ብቻ ማንቀሳቀስ ነው ማለት ነው የሚጠበቅባችሁ። ሁልጊዜ ደግሞ ማስተዋል ያለባችሁ እጃችሁ መንቀሳቀስ የለበትም፣ ጣቶቻችሁ ብቻ የሚዘዋወሩት ማለት ነው። አራተኛው ደግሞ ለብዙ ሰዎችም የምመክረው ነገር ነው። የምትወዱትን መጽሐፍ ታመጡና ወይም ደግሞ ልታነቡት አስባችሁ የነበረውን መጽሐፍ ደግሞ መጽሐፍ ነው። ይህ የምታነቡት መጽሐፍ ስለነበረ እናንተም ተጠቃሚ ትሆናላችሁ። መጽሐፉንም እያነበባችሁ እየጻፋችሁት ስለሆነ ጊዜያችሁን ትጠቀማላችሁ ማለት ነው። በአንድ ድንጋይ ሁለት ወፍ ማለት ነው። ይህ ደግሞ አይመቸኝም የምትሉ ከሆነ አይምሯችሁ ውስጥ ያለውን ነገር፣ ሀሳባችሁን፣ ደስ የሚላችሁን ነገር መጻፍም ትችላላችሁ። ወይም ደግሞ እነዚህ ነገሮችን አሪፍ ፕራክቲስ ካደረጋችሁ በኋላ ምን ያክል አወቅኩ ወይም ደግሞ ቻልኩኝ የሚለውን ነገር ለማየት ከሆነ የፈለጋችሁት tenfastfingers.com ላይ በመሄድ የምትችሉትን ነገር ያክል ቼክ ማድረግ ትችላላችሁ። የተለያዩ አረፍተ ነገሮችን ይሰጣችኋል። እናንተ እሱን በመጻፍ ፍጥነታችሁን ይነግራችኋል ማለት ነው። የመጨረሻውና አምስተኛው የምሰጣችሁ ምክር ሁልጊዜ ፕራክቲስ አድርጉ። ፕራክቲስ ስታደርጉ በየቀኑ የተሻሻለ ነገር ታያላችሁ። አንድ ቀን ብቻ ፕራክቲስ አድርጋችሁ ካቆማችሁት ግን ለውጥ ሳይመጣ ታቆማላችሁ ማለት ነው። ስለዚህ በየቀኑ ሰዓታችሁን መድባችሁ ከ15 እስከ 20 ደቂቃም ሊሆን ይችላል የምትፈልጉትን ሰዓት ያክል ፕራክቲስ አድርጉ።